ወያኔ ሰርቆ ያጋበተው ቢሊዮኖች አሉ 100 ቢሊዮኖች ምነው ዘገዩብን ጠቅላይ ሚኒስትሩ ይሄንን ቢሊዮን ያለበትን ቦታ ቢነግሩ እንተባበራቸው እኔ ያን ነገር ቃል ልግባ በዚህ በግንቦት ክብር ላይ አምራዲስ የሳቸውና የኔ አካውንት የሚመረምር እናምጣና ማን ነው ቢሊዮን ያለው ማን ነው ቢሊዮን የሌለው እንሄድበት ሰባት ዘራችንን ጓደኞቻችንን ሁሉንም ፈትሾ መሄድ አምራዲ ሁሉም የህወሓት አመራር ቅሩብ ነው ለዚህ የወያኔ ሌባው ሁሉም ለዚህ ይዘጋጃል እንደሌላው ሌቦች የሉም ማለት አይደለም እንደሌላው ሁሉ የዘረፉ ሌሎች አሉ ከኢትዮጵያ ህዝብ ለመነጠል የሳቸውን ስልጣን ለማራዘም የተቀመጡባትን ወንበር አቅፈው ለመያዝ በማንም ህዝብና በማንም ድርጅት ላይ ጣታቸውን መቀሰር ማቆም አለባቸው ያልፈዋል መቆም አለበት ቢያንስ ካሁን በኋላ አገሪቱን ለብተና የሚያበቃ ነው ይሄ ነገር የኔ መሆን የለበትም ባለፈው ተምሬ መታረም አለብኝ ማለት አለባቸው እዚህ ላይ እንደው እውነት ለመናገር በደንብ ለተመለከተው ሰው በአንድ ወቅት ወያኔዎች ቀንጅቦች ናቸው ተብሎ የተነገረበት ሁኔታ እኔም የደገምኩትን አንድ ቀን ይቅርታ የጠየቅኩትን ተጨማሪ ይቅርታ መጠየቅ ያለብኝ ሁኔታ ውስጥ ነው ከማየው መረጃ እንደውም ወያኔዎች የቀንጅቦች አልነበሩም እስከማለት የሚያስኬድ ነው በዚች 5 አመት በዚች አጭር ጊዜ ውስጥ ሌላ ቃላት የሚያስፈልጋቸው ፍጥረቶች ጅቦች አገሪቷን እንደንትን አጥንቷን የጋጡት ያለበት ሁኔታ ነው በቂ መረጃዎች ነው ያሉት ተከፋፍለው የአገሪቷን ኢኮኖሚ በቡድን ሆነው ዘረፋ ያካሄዳሉ ሰላም ጓደኞቼ እንዴት ናችሁ ደህና ናችሁ ዛሬ እንደምታዩት ይሄ የዳቢሎስ መገለጫ እንደምታዩት በዚህ ቪዲዮ ላይ ከአንከር ሚዲያ ጋራ ከዚህ ከጓደኛው አብሮ ከሚጨፈጭፍ ከሚገድል ከነበረ ሰው 95 ለ5 ሚሊዮን ብሎ በትግራይ ህዝብ ላይ ጄኖሳይድ እንዲፈጸም ያደረገ አጋሩ ጋር ሆኖ የቀንጅብ ስላልኩኝ ይቅርታ አድርጉልኝ ለካ ወያኔ የቀንጅብ አልነበረም አንቺ ታመጪው አንቺ ታሮጪው አሉ እኔ እምላችሁ እንደዚህ አይነት የትግራይ ህዝብም ይሁን የኢትዮጵያ ህዝብ መጫወቻ የሚሆን አይመስለኝም እንደናንተ አይነት እብድ ይዞ ተሸክሞ ማለት ነው ግን የእግዚአብሔር ጊዜ በመሆኑ እኔ እግዚአብሔርን አመሰግናለሁ እናንተን የሚያጋልጥበት በተለይ ኢትዮጵያ ውስጥ የገባው አጋንንት ያሰራና ከዛ ካሰራ በኋላ የራሱን እንዲያጋልጥ ያደርገዋል እንጂ እናንተ እንደ ክፋታችሁ ጥግ ቢሆን ኖሮ ነገራችሁን ደብቃችሁ ቢሆን ኖሮ ልትገኙ አትችሉም ነበር ትናንትና ኢትዮጵያን በሏት ባጥንቷ አስቀሯት ዘረፏት ምናምን ሲል የነበረው አንተ አይደለህ እንዴ ሌላውማ ወጣቱ ህፃኑ ምንም የሚያውቀው ነገር የለም እናንተ በሞላችሁት እናንተ በነገራችሁት ነው የትግራይ ህዝብን ሊበላ ይደረሰ ማለት ከሱ ጋር አብሮ ተሰዶ የሰራ ትግራዋይ ከሱ ጋር አብሮ ሲነግድ የነበረ ትግራዋይ ከሱ ጋር አብሮ ሰራተኝነት ሲሰራ የነበረ ከሱ ጋር አብሮ ስንት አብሮ ሲሰራ የነበረ ወንድሙን ኢትዮጵያን ሲግጥ እንደነበረ የቀንጅብ አርጋችሁ የቀንጅብ ተብሎ በህዝብ መካከል በሙሉ እንዲወገድ ኮንሰንትሬሽን ካምፕ ውስጥ እንዲገባ አድርጋችሁ የትግራይ ህዝብ በየቦታው ረሽናችሁ አስገድላችሁ አስጨፍጨፋችሁ ሰጣበቁ አሁንም ስላልበቃችሁ ማለት ነው የትግራይ ህዝብ በጉልበቱና በአቅሙ በቅልጽሙና በእግዚአብሔር ምክንያት እንዳትጨርሱም የተከፈለ ዋጋ ተከፍሎ ከላያችን ላይ እንድትነሱ አደረጋችሁ እንጂ እንደናንተ አላማና እቅድማ ቢሆን ኖሮ የትግራይ ህዝብ ታጠፉት ነበር ግን የእውነት አምላክ አይዘገይም እንደዚህ ያወጣ ያናዝዛችኋል እናንተ ላይ ገባ አጋንንት አሰርቶ የሚያነዝዝ አጋንንት ነው እና እንደዛ የቀንጅብ ብለ የትግራይ ህዝብ ላይ እንደዛ ስታራገቡ የነበሩ ወያኔ ላይ በሉ ጠጡ ምናምን ስተለ ነበር ካንተ ደሞ እንደ ንጹህ ምስክር ሆነ መጣት ትናንት ያላየው ነበር እንዴ ስትመሰክር የነበረው ያላየው ነበር ወይ
14 ዓመት ሙሉ ሲዘርፉ አልነበረም። ከዛ በኋላም ደግሞ እንደዚህ አልዘረፉም። አንተ ማን መስካሪ ያደረገ? የትግራይ ህዝብ አይደለም ወያኔ ምንም እንዳልሰረቀ ዓለም በሙሉ ነው የሚያውቀው። ስዩም መስፍን የተናገረውን ቪዲዮ ማየት ይችላል። የእናንተ የብልጽግናዎች አንተንም ጨምሮ ይመርመርና ባንካችሁ ያላችሁ ነገር በሙሉ በየሀገሩ በስማችን በተለያየ ይመርመርና ማን ገንዘብ እንዳለው ይታያል ብሎ በድፍረት ሚዲያ ላይ ወጥቶ ሲነግሯችሁ ነበር። እናንተ ሌቦች፣ ወንበዴዎች፣ የዳቢሎስ ልጆች፣ ደመኞች፣ ደም የምጠጡ ደግሞ የኦሮሞ ብልጽግና ሰረቀን ዘረፈን መንተላ አብረስ ስትሰርቅ የነበር ካንተ አይደለ? ድሮ እናንተ ምን ልትሰሩ ነው? ገንዘብ ማይጸድቅ ነው። ገንዘብ የሚሰርቅ ካለ ሰርቆ ቤት የሚሰራ እንዳልከው ቤት ሰሩ ምናምን ዱባይ ላይ ካናዳ ላይ ምናምን ጥሩ ነው። ሰው ለሚኖርበት ከሰራ በጣም ጥሩ ነው። እናንተ እኮ ወንድሞቻችንን የሰረቃችሁት፣ እህቶቻችን፣ እናቶቻችንን፣ አባቶቻችንን የሰረቃችሁት እናንተ እኮ ትውልድን የሰረቃችሁት። ህዝብ ሰርቀ ህዝብን ገለ አፈናቅለ ስታበቃ ስለ ገንዘብ ቁጭ ብላ ሀገሪቱን ባጥንት ታስቀሯት። ኧረ እባክህ ማነው እዚህ ስለ አጥንት ስላንተ ገንዘብ የሚያወራ? በቁሙ ሰው እየሞተ በቁሙ ሰው እየታረደ ባለበት በዚች ተንከሲስ በሆነች ሀገር ላይ ማለት ነው ስለ ገንዘብ ታወራለህ? አሁን ስለ ገንዘብ አስቦ ስለ ብልጽግና የሚናገር ሰው አለ? ቅንጦት እኮ ነው ገንዘብ ኖሮ መዘረፍ እኮ ቅንጦት ነው ኢትዮጵያ ውስጥ። ሰው ከጎረቤቱ ጋር መኖር አቅቶታል። ሰው ወጥቶ መግባት አቅቶታል። ሰው ኢኮኖሚ ተወዶበት ሊሞት ነው ያለው። አንተ እዚህ ስለ ዱባይ ምናምን መተደሙ ታወራለህ። የትግራይ ህዝብ እያንዳንዳችሁ የዘራችሁትን ሳታጭዱ እግዚአብሔር መቼም አይለቃችሁም። የዘራችሁት ዘር በቅሎ ሳትበሉት እግዚአብሔር አይለቃችሁ። ወራዳ የዳቢሎስ ልጅ እንደናንተ አይነቱ ክፉና ተንከሲስ ነው ሀገሪቱን አፈር ከድም ያበላት። ደሞውን ማን ሊያምን ነው? ትናንትና ምስክር ሆንክ። በቃ አንተ አሁን ወያኔ አልዘረፈም አልሰረከም ምናምን ብለህ ምስክር ሆንክ። ትናንትናም ይታወቃል። እናንተ የዘር ጥላቻ እንጂ ነበረባችሁ። እነሱማ እንዴት ይሰሩ እንደነበረ በትክክል አይናችሁ እያየ ይኸው እግዚአብሔር እያሳያችሁ ነው። ገና እንጦሮጦስ ስትገቡ ማሩኝ አይደለም ራሳችሁ በሞትን ያላችሁ እስከምትሉበት ዘመን ይመጣል። 5 ዓመት ከበደ 27 ዓመት ጨለመብን ምናምን ስትሉ አልነበረ? ገና ጠብቅ 15 ዓመት ገና ከኖራችሁ 15 ዓመት ይገዛችኋለሁ ብሎ የለ ከኖራችሁ ነው እሱም 15 ዓመት እግዚአብሔር እድል ከሰጣችሁ ማለት ነው። ትግራይና ድምታችሁ ትግራይና አቆሰላችሁ። የትግራይን ህዝብ አዋርዳችሁ በየቀኑ ስታዋርዱ እንዳልነበር አሁን በሰላም ትኖር መሰለ? አንተ በህይወት መኖር ራሱ የእግዚአብሔር ምሕረትን ነው እኔ ማየው። እንዳንተ አይነት መኖር አይደለም የነበረበት። ተንከሲስ ደሞ መቶ ይቅርታ ምናምን ብለ ማን ነው አንተን የሚሰማ? ማን ነው የሚሰማ? ከዚህ በላይ ምን ታደርጉን? የቀንጅብ ብላችሁ በላችሁን እኮ ጅቦች አልነበራችሁም ብትሉ ባትሉ አለመሆናችን እኮ በተግባር የተገለጠ ነው። እንኳን በሰላሙ ጊዜ ጥይትም ይዞ የትግራይ ህዝብ ማን እንደሆነ ያሳያችሁ ነው። እናንተን ማናይበት ሀገር የት እንደምንገባ አላውቅም። እግዚአብሔር አምላክ ጥርቅርቅርቅ አድርጎ ከሰው ህይወት አውጥታችሁ እዛው አስሮ ያስቀምጣችሁ። ጦርነት ተደርጎ ሁሉ ነገር በጦርነት ያልቃል አይደለም። የት ቦታ ነው የመደራደርና በሰላም የመቋጨቱ ሂደት የሚጀምረው? ኢትዮጵያ ኦልሞስት ሰራዊት አልነበራትም። እነሱ ያንን የሰሜን እዝ በመጡበት ሰዓት ላይ ጠመንጃ ማስታጠቅ አቅቷት ያለው ከኦሮሚያ ክልል ልዩ ኃይል ጠመንጃ ተወስዶ ሰራዊት እንደታጠቃቀለው እየተመቱ ነው። እያፈገፈጉ አይደለም ያለው። በመንግስት ደረጃ የቀረበውን ምክንያት እናውቃለን። ገበሬው ማረስ እንዲችል ለሰላም እድል ለመስጠት ተብሎ የተወጣበት ሁኔታ እንዳለ ነው። ሪያሊቲው ግን ትግራይ ውስጥ መቀመጥ በማይገባው መልኩ ሰራዊቱን በትኖ ሁሉም ነገር ፈጻሚ አድርጎ
ባስቀመጠበት መልኩ መገኘቱ የፈጠረበት ችግር ነው ከትግራይ እንዲወጣ ያደረገው ያንን ችግር